አንዳንድ ሰዎች ለፈጸሙት ስህተቶች ይቅርታ መጠየቅን እንደ ሽንፈት ኢቭን ፈልገው ይቅርታ መጠየቅ አለብኝ አጥፍቻለሁኝ ብሎ ያስቡና ግን ሄዶ ያንን ሰው ይቅርታ ብሎ መጠየቅ ሽንፈት ነው ብሎ የሚያስቡ ሰዎች አሉ። እና ያንን ድክመት እንዴት መቅረፍ እንችላለን? ሪሌሽንሺፖች አሁን በትዳር መካከል ሲሆን በሪሌሽንሺፕ መካከል ሲሆን ደግሞ ይሄ ነገር በጣም ይጎላል። ይቅርታ አልጠይቃትም ይቅርታ አልጠይቀውም የሚሉት ነገሮችና ከዛም ጋር ያይዘህ መልስ በጣም ነው። ይቅርታ መጠየቅም ይቅር ማለትም ሽንፈት ይመስለዋል ሰው መለማመጥ። አንዳንዴ አሁን ከራስ ስለሚጀምር ነው ከራስ መጀመር የፈለኩት። ለምሳሌ አሁን እኔ የሆነ ሰው በድሎኝ ይቅርታ ባደርግለት እንደመሸነፍ እንደመለማመጥ ወይም ሌላ ጊዜ ያን ነገር እንዲያደርገኝ ያንን በደል እንዲፈጽምብኝ እድል እንደሰጠው አድርጎ የመቁጠር ነገር አለ። ወደ ትዳር ሲመጣማ ቤት የማፍረስና ያለ ማፍረስ ጉዳይ ነው። ሁለት እንግዲህ ትዳር ሶስት ጉልቻ ይባላል አይደለ? የቤት ሁለት ምሰሶ እንደያዙ ሰዎች ካሊል ጂብራን የሚባል በጣም ውብ ደራሲ አለና ካሊል ጂብራን ባልና ሚስትን እንደ ሁለት የቤት ምሰሶ ይቆጥራቸው። ስለዚህ አንድ ምሰሶ ለማብሸቅ ብሎ ቢሄድ ቤቱ ነው የሚፈርሰው። ከዛ ቦታ ላይ ቢሄድ ወደ ትዳር ወደ ላይፍ ሲመጣ በተለይ በጣም ልክ አሁን እኛና እጽዋት እኛ የምናወጣውን የሚወስዱት እነሱ የሚያወጡትን ነው ኦክሲጅን የምንስበው አይደለ? እኛ የሰው ልጆች እጽዋትን አፍነን እንግደል ብለን የሚተነፍሱት ለማሳጣት አፍና አፍንጫችንን ብንይዝ እኛ ነው የምናልቀው። በትክክል። እና በተለይ ትዳር ላይ ሲሆን ህይወት ላይ ቤተሰብ ላይ ሲሆን ይቅርታ ለማለት የሚጎዳው በጣም ብዙ ነገር አለ። በትዳር ሲሆን እግዚአብሔር አንድ ስጋ ይሆናሉ ብሎ ስለተናገረ ሁለቱም አንድ ስጋ ይሆናሉ። መጋባት ማለት አንድ ስጋ መሆን፣ መፋታት ማለት አንዱን ስጋ በቢላ ወይ በስለት ለሁለት መቁረጥ ማለት ነው። ብዙ አካላትንም አብሮ ይጎዳል። በሆነ ሰው ኢጎ ምክንያት ይቅር ለማለት ባለመፈለግ ምክንያት አንዳንዴ ስናያቸው በኋላ ከ10 ዓመት ከ20 ዓመት በኋላ ወደኋላ አሁን በዚህ ነው ተፋታ ነው በዚህ ነው ተጣላ ነው የሚባባሉ ሰዎች አሉ። በዛ ሰዓት ግን ኢጎ አለች የሆነና መበለጥን የሚያህል ዝቅ ማለትን የሚያህል ነገር ደግሞ የማሸነፊያ ጥበብ የለም። ይህንን በዚህ ሳምንት ክርስቶስ በደንብ ነው ያሳየን። ያውም ተሸንፎ በድሎ አይደለም። በጣም ይገርመው እግዚአብሔር የሆነ ቦታ ላይ እስቲ እንዋቀስ ኑና እንዋቀስ ይላል። ያጠፋሁት ካለ ይላል። ከሱ ችግር አሁን እግዚአብሔር እንደዚህ ሲል ከፍጥሩ ጋር አስቢ ወርዱ በዚህ ደረጃ ሀምብልነትን ነው የሚያሳየው ክርስትናውና አንድ ሰው አንዳንዴ ላለመሸነፍ ብሎ የሚሄድበት ርቀት ቢሸነፍ ይሻለዋል የሚያስብል ብዙ ነገሩን ያሳጠዋል፣ ዋጋ ያሳጠዋል። በፍርድ ቤት በሌላ ኬዝ በምን ልጆቹን ያቆስላል። የትውልድ የሚገድል ውሳኔዎች ሰዎች ይቅርታ ማድረግ ባለመቻላቸው ደግሞ በሆነ ሰው ይቅር ባይነት በጣም ብዙ ርቀት የተስተካከለ ነገር አለ እና ቅድም እንዳነሳ ነው በጣም እኛ ጋር ደግሞ ፕሬዝ የሚደረገው ልክ አገባው አሳየው ምናምን ነው። እንደ ጀግናም እኛ የሰላም ጀግና ማወደስ አንወድም ማለት ይቅር ማለት ላይ ተሳካላቸው ሰዎች ይልቅ እንትን አለው ውረዱን ውረድ ተባባሉና ይሄኛውን ነገር በጣም ማስተካከል አለብን። እልህኝነትን፣ አለመሸነፍን፣ አለመበለጥን ነው በጣም ኢንተርቴን የምናደርገው ሁሉ ጊዜ። ጥቃት አልወድም ምናምን እንደዛ አይነት ስሜት ጥሩ ነው። ጥቃት አለመውደድ ኮሌክቲቭሊ ለሀገር ሲሆን ምናምን ሊጠቅም ይችላል። ግን ደግሞ በጥቂት ሰዎች ኢጎ ምክንያት መስተካከል ይችሉ የነበሩ ነገሮች ሳይስተካከሉ ይቀራሉ እና ይቅር ማለትም የሚያስተካክል ከሆነ ባላጠፋውም እንኳን ባላጠፋው ይቅር ብትል አትጎጅም። ባላጠፋሽው ነገር ነገሩን የሚያስተካክለው ከሆነ ማለት ነው። ንፋስ ሲመጣ ጎንበስ ይላሉ ሰብሎች አይደል? ቀጥ ካለ ስለሚሰበር ማለት ነው። እና አንዳንዴ የምንሸነፍበት የምናጎነብስበት የህይወት አጋጣሚዎች ሊኖሩ ይችላሉ። በሂደት ተጠቃሚዎቹ እኛ ልንሆን እንችላለን። ስትራቴጂያዊ ማፈግፈግ ይባላል አይደል? ስለዚህ አንዳንድ ይቅርታዎች እኛኑ ዞሮ የሚጠቅሙ ከሆነ አለመበለጥ በማሰብ ብዙ ዋጋ መክፈል አያስፈልግም። በጣም ምክንያቱም አንዳንዴ ወደ ታሪክም ወደ ኋላ መለስ ብለንም ስናይ አንዳንድ መሪዎች ብቻ በራሳቸው ኢጎ የተነሳ አንዳንድ ትላልቅ ጦርነቶች ይጀመራሉ ከሌሎች ሀገሮች ጋር ብዙ ሰዎች ያልቃሉ። ኢጎ ራስን ያጠፋል መልሶና ብዙዎቻችን ደግሞ እሱን ስላልተረዳ ነው ይሄ እልሁን እንዳልከው የበላይነቱን አሸናፊነቱን ነው ብለን ነው የምናስበው። በርግጥ በጣም እዚህ ላይ ምንድነው በዝሆኖቹ እርግጫ ሳሩ ነው የሚጎዳው እንደሚባለው በሀገራትም በመሪዎች ደረጃ በትልልቅ ድርጅቶች ካምፓኒዎችም በኃላፊዎች በባለቤቶች ደረጃ የሆነ ክብርና ሰውን ይሄ ኢሞሽናል ኢንተለጀንስ የሚባል ነገር አለ አይደል? የፈለገ ሺህ እውቀት ቢኖርሽ
ሺህ ጊዜ በብዙ ምርምር ላይ ጊዜ ብታጠፊ በየትኛውም የስልጣን ቦታ ላይ ብትቀመጪ ስኬታማ የሚያደርገው ግን ራስን መግዛት ነው። አሌክሳንደር ዘግሬት ዓለምን ገዛው ራሴን መግዛት አልቻልኩም ነው ያለው። እና ራሳችንን መግዛት ባልቻልንባቸው ቁጣችንን መቆጣጠር ባልቻልንባቸው አጋጣሚዎች ምክንያት የህይወት ዘመን ስህተት እንሰራለን። ራሳችንም ላይ አልፎ ተርፎ ደግሞ ያለንበት ቦታ በሀገር ደረጃ በምናምን ከሆነ ደግሞ ህዝብን ዋጋ እናስከፍላለን። የጥቂት ንግግሮች፣ ጥቂት እልሆች፣ ብሽሽቆች ምናልባት በጣም ተካረው የሚከራከሩ ሰዎች በአጋጣሚ እንደው ለምሳሌ የሆነ ቤት ውስጥ ገብተው በአጋጣሚ የዛ ቤት ቁልፍ ቢጠፋና ቢውሉ ሰዎች እኮ ናቸው በሰላም ተዋደው ሊኖሩ ይችላል። ሊፍት ገብተው ሊፍቱ ቢበላሽ እዛ ውስጥ እኮ በሰላም የሚነጋገሩ ሰዎች ናቸው። በትክክል እና ወደ ከሌላ ፕላኔት የመጣ ያህል ልዩነትን ማስፋት በጣም እና ልዩነትን ለማጥበብ የሚሞክሩ ሰዎችን ደግሞ እናናንቃለን። ይሄ ይቅርባይነትን ምናምን እንደዚህ ተደርገሃል ነበር እንዲያውን ተመልሰ እንዲትን አቋም የለህም ይላል። እና ይቅርባይነትን መተውን ያለፈን ነገር መርሳትን የሚያሞግስ ባህል መፍጠር የሚያስፈልገን ይመስለኛል። በጣም ለሁላችንም ነው። አሁን እኔ አንተ ስትናገር ማስባቸው ኢንሲደንቶች አሉ፣ ስለ ራሴ ያለፍኳቸው ነገሮች አሉና አንዳንዱ ነገር ጭራሽ ወርዝ አያደርግ ጊዜህንም ህይወትህንም ኤነርጂህንም ሁሉንም ነገር ወርዝ የማያደርጉ ነገሮች አሉና ተስፋ አለኝ ተመልካቾቻችንም ከዚህ ፕሮግራም ብዙ ነገር ያገኛሉ ብዬ። እንግዲህ ይቅርታ ማድረግ ደግሞ የሀገራዊ እርቅን ከመፍጠር ሰላምን ደግሞ ከማብዛት ከማስፈን አንጻር ምን አይነት ሚና ይጫወታል ብለህ ታስባለህ? ሀገር የሚባለው እኛ ተሰብስበን አይደል? እኛ ስንበዛ አይደል? የተለያዩ ክልሎች የተለያዩ ብሔር ብሔረሰቦች የሚለው ኮሌክሽን ነው እና በጣም የሚገርመው በሀገር ላይ የሚታዩትን ድብልቅልቅ የሚያደርጉ ሀገር የሚበጠብጡ ችግሮች የሚፈጥሩት ሰዎች ቢቆጠሩ የአንድ ከተማ አይሆኑ የአንድ ቀበሌም ላይሆኑ ይችላሉ። በጣም ጥቂት የኦፒኒየን ሊደርስ የሚባሉት አይደለ? በዛ ምክንያት ነው በጣም ዋጋ የሚከፈለው እና ያንን እንግዲህ ኮምፕሊትሊ ፖለቲካል ኢሹ ስለሆነ ይቅርታ ላይ ግን ስለሆነ የምናወራው እዛም ላይ ያሉት የሚሆን ከዛ ውጭም ያለው ሰው የይቅርታ ልብ ቢኖረው በጣም ብዙ ችግሮች ይፈታሉ። በጣም የሚገርመው አሁን እንደ ሀገር ደረጃ ዋጋ እየከፈልን ያለ ነው ይቅር ባለመባባል አሁን በተፈጸሙ ጉዳዮች ብቻ አይደለም። አሁን በህይወት ያሉ ሰዎች መፈጸሙንም በማያውቁት ባልነበሩበት አጥሮን ማለት ነው መጣያ አጥሮን አሁን ያለው ማንግባባባቸው ቶፒኮች አልበቃ ብለው አርካይቭ እያወጣን በጣም ጥሩ ነገር ነው ያነሳው እያጠናን ማለት ነው ምርምር እያደረግን እንግዲህ መማር ጥቅሙ ሶሉሽን ማምጣት ሲችል ነው አይደለ? እንግዲህ በትክክል በልቶ የሚያድር ነሰሲቲ አሁን ይሄኛ ሀገር እኮ ቤዚክ ኒድስ የሚባሉት ነገሮች እኮ ሌክዠሪ የሆኑበት ሀገር። አሁን ሰው መጠለያ፣ ቤት፣ ልብስ፣ ምግብ መነሻ እንጂ መድረሻ አይደለም። ግን አብዛኛው ሀበሻ ህዝብ በሙሉ የኢትዮጵያ ህዝብ ማለት እንችላለን ከሌላው አፍሪካውያንም በተለየ እውነት ለመናገር ጎረቤት እኮ አፍሪካ ሀገራት ዶሮ እኮ እንደ ቺፕስ መንገድ ላይ የሚበላበት እንደ ሳውዝ አፍሪካ እኮ ፍሪጅ ውስጥ ዶሮና ቢራ እንኳን የለኝም ብለው የሚለምኑ ነዳያን አሉ። ቢራና ዶሮ እንኳን የለኝም። ስለዚህ ከአፍሪካውያንም ጭምር በጣም ያነሰ ቤዚክ ኒድስ የሚባሉትን የህይወት ዘመን ግብ አድርገን ቤት ሰራ እንትን መኪና ኖረው እነዚህ ቤዚክ የሚባሉት ነገሮች የህይወት ዘመን ግብና እኔ አንዳንዴ ለመኖር ስንዘጋጅ እንሞታለን ማለት ሰው ቤት ሲሰራ ብዙ ጊዜ ለመኖር ሲዘጋጃጅ ያረጃል ወይ ይሞታል። እንዲህ አይነት ስታተስ ላይ ያለን ህዝብ ቆሻሻ ውሃ የሚጠጣን ህዝብ ትምህርት ለመማር ብዙ ኪሎ ሜትር መሄድን ህዝብ ጥቂት ፊደል የቆጠረው ሰው የተሻለ ነገር ሊያሳየው ይገባል። ግን ጭራሽ አሁን ኦልሬዲ ሀፕን ካረጉ ችግሮች አልበቃ ብለውን ወደኋላ ሄደን ሪሰርች እያደረግን እያጠናን ማለት ነው ቁስል የምናመጣ የዘመናት ታሪኮችን ወደዚህ ያመጣን ወደ አሁኑ ዘመን እየመለስን ከሌ በዚህ ጊዜ እንደዚህ አድርጎ ነበር፣ ስለዚህ የከሌ ዘር አሁን መቀጣት አለበት፣ ከሌ ደግሞ እንደዚህ አይነት መሪ እንዲያርጎ ነበረ፣ ስለዚህ የሱ ተከታዮች ደግሞ ዛሬ መቀጣት አለባቸው ያለንበት እና በሁለቱም ወገን ምንድነው ከነ ልዩነት አሁን አንዳንዴ አንድ ዱን ሲባል ዝም ብሎ መጨፈላለቅም አይደለም። ዲፈረንሶችንም ሪኮግናይዝ ማድረግ ያስፈልጋል። ልዩነቶች እኮ አሉ። የቋንቋ፣ የባህል፣ የታሪክ የምናምን ልዩነቶች አሉ አይደል? እነዛ ሪኮግናይዝ አድርጎ አብሮ የመኖር ጥበብ ነው ይቅርታ ማለት ከነ ልዩነቶቻችን ማለት ነው። በግድም አንድ ነው ሁሉም አንድ አይነት ይሁን ማለትም እሱም ሌላ ችግር ስለሚያመጣ
ሁሉን የጨመቀ እና ሁሉን በአንድ ኩባያ ውስጥ የከተተ ስርዓት መፍጠር ሳይሆን ልዩነቶቹ እንዳሉ ግን አብሮ የመኖር ጥበብ የሚባል ነገር አለ። አሁን ብዙ አውሮፓ ሀገሮች በጣም ብዙ እንትኖች ያሉባቸው ብዙ ዘሮች ያሉባቸው ተስማምተው ይኖራሉ። ሲስተሙን ከተለያየ ባክግራውንድ ያለው አካል አብሮ መኖር እንዲችል አድርገውታል። ስለዚህ የይቅርታም አንዱ ፍሬ ምንድን ነው? አብሮ የመኖር ጥበብም ነው። አንተ ሌላ አመለካከት አለ፣ እኔ አመለካከት አለኝ፣ ግን ደህና አደርክ ደህና ዋልክ ብሎ መኖር መቻል። ቢያንስ ወደዚህኛው አሁን እንደ ሃይማኖት ሰው ሁሉም ሰው በአንድ ነገር ይቀረጽ ለማለት አልገደድም። እንደ ሀገር ግን ለመኖር ቢያንስ በሰላም ወጥቶ በሰላም ለመግባት በሚያስችል ሁኔታ እንኳን ያህል ትንሿን የመጨረሻ ሚኒማዋን ውጤት እንኳን የሚያመጣ ይቅርታ ያስፈልገናል። ትክክል። ይቅርታም ጠያቂ ይቅርታም አድራጊ ልብ እንዲኖረን ምን ማድረግ ያስፈልጋል? አንዳንዴ ነገሮችን ደጋግሞ ማድረግ ያንን ነገር የምር ምን አይነት ሰው ነኝ እኔ ቶሎ በሳጫለሁ ወይስ ይቅርታ ጠይቅ ይቅርታ አላደርግም ወይስ ሰዎችን እበድላለሁ ወይ የሚለውንም ነገር ካለማሰብ ነገሩንም ኮምፕሊትሊ በሌላ በህይወት ነገር ውስጥ በጣም ተዘፍቀን ከመግባታችን የተነሳ ያለማሰብም ነገር አለና ምን ትመክራለህ አንተ? ሰዎች እንደዛ ያንን ነገር ማጎልበት ይቅርታ ማድረጉንም ይቅርታ መጠየቁንም ማጎልበት ለሚፈልጉ ሰዎች እንደኔ አይነት ሰዎች ምን ትመክራለህ? አዎ የመጀመሪያው ነገር ከአስቀየመን ሰው ጋር ለምሳሌ የሆነ ሰው በደል ሲበድለን ቶሎ አክሽን አለማድረግ ማዘግየት ጥሩ ነው። በተናደድንበት በጣም በተበሳጨንበት ሰዓት አክሽን አለመውሰድ የማንፈልገውን ነገር ልናደርግ ስለምንችል በኋላ ሪግሬት የምናደርገውን ነገር አክሽን እንድናደርግ ያደርጋል። ሁለተኛ ራስን መመልከትና ምናልባት ያ ሰው አደረገኝ የሚለውን ነገር ወይ ያ ሰው ላይ ወይ ሌላ ሰው ላይ አድርጌው አላውቅም ወይ እኔ ራሴ። አንዳንዴ ቅድም እንዳልኩሽ የኮፒራይት ጉዳይ አለችብን። እኛ የሰራነውን እንኳን ሰው ሲሰራው ደስ አይለንም የሚል ነገር አንስቻለሁ እና ማነጻጸር ማለት ነው ራሳችንን። አሁን ይሄ ሰውዬ ያደረገውን ነገር እኔ አድርጌው አላውቅም ወይም ከዛ የባሰም ሊሆን ይችላል። ይሄ ልምምድ ነው። ቁጣን ማዘግየት፣ ራሳችንን መገምገም፣ ያንን ነገር ያደረገውን ሰው ሁኔታ ደግሞ ማየት። ምናልባት ያ ሰው የተማረበት ትምህርት ወይ የሚውልበት ቦታ ወይ ቤተሰቡ ወይ ያደገበት ሁኔታ እንደዛ አይነት ሰው እንዲሆን ገፍቶትም ሊሆን ይችላል። ጊዜ ስትወስጂ ብዙ ነገሮችን የማየት በነገራችን ላይ በመንፈሳዊ ጭራሽ አንድ ዮሐንስ አጽር የሚባል አባት አለ። ሴንት ጆን ኮሎቦስ ወይም አጭሩ ዮሐንስ ይሉታል እና የመጨረሻ ደረጃ ሰው ሲሰድብ አሁን እኛ ሰው ሲሰድበን መልሰን እንሳደባለን። ትንሽ ጎበዝ የሆነ ሰው ደግሞ ዝም ይላል። እሱም ጥሩ ነው፣ ከመሳደብ ዝም ማለት ይሻላል። ግን ደግሞ ዝም ብሎ በሆዱ ስድብ የሚያረቅሰው ይኖራል አይደለ ወይ? ሌላ ቀን አጠራቅሞ እኔ ትቼልሽ ነው እንጂ ብሎም ሊሳደብ ይችላል። ውስጡ ጸጥ የሚል ሰው ግን በጣም ይቸገራል። እና ዮሐንስ አጽርን እያስተማረ ያለ የሆነ ሰው ሰድቦት መቶ ገላዋን እንደምትሸጥ ሴት እንደ ጋለሞታ ነው የማይህ ብሎ በጣም መጥፎ ንግግር ይናገረዋል። ሰው ፊት ማለት ሲናገረው ከላይ አይተህ ነው እንጂ ውስጤን ብታይ ከዚህ በላይ ተሰድበኝ ነበር አለ። እና ተማሪዎቹ ገርሟቸው እንዴት እንደዚህ ልትል ቻልክ? ውስጥ ምን ተሰማ እንዲህ ሲሉት ምንም አልተሰማኝም አለ። ይሄ ኢሞሽናል ኢንተለጀንስ ምንለው እኮ ነው። ሰው ወደሆነ ደረጃ ላይ ሲደርስ ሰዎች በሚሉት ሁኔታ አክተር እንጂ ሪአክተር መሆን አያስፈልግም። ሰዎች የአንቺን አስተሳሰብ መወሰን እንዲችሉ ማድረግ ነው። በተናገሩሽ ነገር አንቺ እንደዛ መሆን ስትጀምሪ ተበሳጭተሽ ለምሳሌ የሆነ ነገር ብዬ አንቺ ዛሬ ቀኑን ሙሉ እንዴት እንደምትይ መወሰን ከቻልኩ አንቺ ሪአክተር ነሽ፣ አክተር አይደለሽም። እኔ የምለው ነገር ግን ምንም የማያደርግሽ ከሆነ ሰምተሽው ምንም ሪአክት የማታረጊ ከሆነ አንቺ ነሽ ራስሽን እየመራሽ ያለሽ፣ እኔ እየመራውሽ አይደለም ነው። እና ራሳችንን ማለማመድ ቢያንስ ግን አድሚት ማድረግ ይቅርታ። አሁን አንዳንዴ ሁሉንም ስቴጅ በአንዴ ማምጣት ላይቻል ይችላል። ልምምድ ውስጥ ነን። አሁን ክርስትና ውስጥ ይህንን ልናገረው እንጂ የትኛው ስቴጅ ላይ ነው የሚለውም ባለቤቱ ነው የሚያውቀው። ልለማመደው ነው የምሞክረው። ፕራክቲስ የምናደርገው ነገር ነው። በአንዴ አናመጣው። በጣም ሲጠነክሩ ነው ተሰድበው። ጭራሽ ደግሞ አሉ ተሰድቦ ወንድሜ እኔም በመሳደብ አንደበቱን አረከሰ ኃጢአት ውስጥ ገባ ብለው ለሱ የሚያለቅሷል። እሱ ደግሞ ሌላ ሌቭል ነው፣ እስከ ማዘን ይደርሳል ማለት ነው። ግን ሁሉን ስቴጅ በአንዴ ባናመጣው ቢያንስ ግን መለማመድ፣ አንደበትን ከመግዛት ሪያክት ከማድረግ ከመበቀል እያልሽ መሆን የምንፈልገው ነው የምንሆነው። ምድር ላይ እንደዚህ አይነት ሰው ነው የሚባል ነገር የለም። አንድ ሰው ተለማምዶ የሚያመጣቸው በፕራክቲስ የሚያመጣቸው ሰብናዎች አሉ። መሆን የምንፈልገውን አይነት ሰው እንሆናለን። ምድር ላይ ፖቴንሻሊ እንደዛ ሆነን ነው የተፈጠርነው። ስለዚህ ራስህን ስትስለው ከነዚህ ነገሮች የጸዳ አድርገህ መሳል ከቻልክ ማጥፋት ይቻላል። እና ይህን ልምምድ ውስጥ ግን ለመግባት ትምህርት ቤት ውስጥ ለመግባት መሞከር። እኔ በቃ አንዳንድ ሰው ራሱን ዲፋይን አድርጎ ይደመድማል።
ከነኩኝ አልነካም፣ ካልነኩኝ አልነካ፣ ከነኩኝ ግን አለቅ። ይሄ ሰውዬ አሁን በቃ ለራሱ ነብር የሚል ስም ሰጥቷል። መቼም በጋ ይሆን። ስለዚህ ይሄ ለራሳችን በፍጹም አትበል ይላሉ ፈረንጆቹ አይደል? ኔቨር ሴ ኔቨር ይባል። በፍጹም በቃ እንደዚህ አላረግም ያሉ ሰዎች ለይቅርታ ላይ ሲሆን እንደዚህ አይነት በቃ ጨካኝ ቦታ ለራስሽ ከሰጠሽ የማደግ የመለወጥ እድል የለሽም። ስለዚህ ኮንዲሽናሊ ሁኔታ እየታየ ለመቀየር ፍሌክሲብል የሆነ ሰብዕና በጣም ያስፈልጋል። ትክክል። አንድ ቦታ ላይ ሳነብ ምን ይላል? ልምምድ ቆንጆ ሆኖ ሳለ ልምምድ ግን ሁሌ ለከት ይኖረዋል። አሁን ለምሳሌ ወይ ከሶርሱ ይባላል ከራሱ ከምንጩ ከፈጣሪ ጋር ከሆነ ያ ግንኙነቱ ያለው ነገር ምንም አይፈጅብህም። ምንም አይነት ጉልበትም ኃይልም ልምምድም አይጠይቅህም። እንዲሁ ያለ ነገር ያለ ሁኔታ ይቅርታ ማድረግም ሆነ መልካምነትም ሆነ ሁሉንም ነገር ትችለዋለህ። ግን ፕራክቲስ ጥሩ ሆነ ሳለ ብዙ ነገር ሼፕ እንድናደርግ የሚጠቅመን ሆኖ ሳለ ግን ለኬት በቃ የሆነ ሳለ አሁንስ በዛ እስከዛሬ ይቅርታ አደረግኩኝ፣ ይሄን ያህል ጊዜ እንደዚህ አልኩኝ፣ እንደዚህ ሆንኩኝ፣ መልካም ሰው ሆንኩኝ፣ እኔ ሁሌ ፖዚቲቭ ማስብ ሰው ሆንኩኝ፣ እከሌ ግን ሄኖክ ግን መልሶ እንዲህ ነው የሚያደርገኝ ወደሚለው ነገር ይወስድና ያ ልምምዱን እናፈርሰዋለን ይላልና እንደውም ያ ልምምድ ያ ቀን ነው የሚጀምረው። ይሄ በቃ የምትይበቀል የመጀመሪያው ቀን ነው። ለምሳሌ ፈተና ቢሆን አንድ ሰው የሚፈተነው የመጀመሪያው ቀን ፈተና አለት በቃ አይልም። ዛሬ መፈተን ጀመርን ነው የሚለው አይደለ? ልምምዱ እስካሁን ሲለማመድ የቆየው ለዚህ ዘወረስት ለሚለው ቀን ነበረ። በቃኝ ስትይ ያን ቀን ነው እንደውም ትክክለኛ የሚጀምረው። እና ደግሞ ሰዎችን በጣም በመታገስ በጣም የሚገርምሽ አይዲያል ሊመስል ይችላል። ግን በዚህ ቅድም ባልኩሽ አሁን የቅዱሳን ሕይወት ታሪክ ውስጥ ዋጋ የሚያሰጡን እንደውም ዘወረስት ሲናሪዎች ላይ ስንታገስ ነው እንጂ ሌላው ይሄማ ታገስኩት ብለን ቁልቁል የምንደምራቸው ቀለውን የታገስናቸው ነገሮች እነሱ ትዕግስት አይደሉም። በጣም ቀላል ስለነበሩ ሊሆን ይችላል። ታገሰ የሚባለው ይሄንንማ በፍጹም አልሰማም የምንልበት ቀን አለ አይደለ? ያ ቀን ነው እንደውም ማንነታችን በትክክል የሚታየው። እንደውም አንድ ታሪክ ላይ ምን አነበብኩ፣ የሆነን ሰው በጣም ታግሶ ያስታምመዋል አንድ ሰው እና ያ በሽተኛው ሰው ግን በጣም ይሰድበዋል፣ ይተፋበታል፣ ያመናጭቀዋል ምናምን እና የመጨረሻ ቀን በቃ መረረው። ይሄን ሰውዬ ጸባይ የለውም፣ ጤና የለውም፣ የማረግለት ነገር አይገባውም፣ ግሬትፉል አይደለም። ስለዚህ ሁለተኛ በቃ ብሎ ወደሆነ አባት ሄዶ ነገራቸው፣ መረረኝ ብሎ ማለት ነው። እና ምንድን ያሉት ሰይጣን ነው እየፈተነ ያለው ዋጋ እንዳታገኝበት። ይሄ ሰውዬ ነገ ጧት ሊሞት ነው እና የመጨረሻዋን ቀን ጥለኸው እንድትሄድ ነው፣ ዋጋ እንድታጣበት ነው። ስለዚህ ታገሰው ብሎ ተናገረ። የላይፍ ቅድስት ወለተ ጴጥሮስ የምትባላለች በጣም ልትታወቅ የሚገባት በነገራችን ላይ የሴት ልጅን ቦታ ሴት ልጅን ከፍ ማድረግ ላይ የሚሰሩ አካላት በጣም ሊጠቅሷት የምትገባ ድንቅ ሴት ነች፣ ቅድስት ነች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሷ የምታገለግልበት ገዳም ውስጥ አንዲት በጣም መጥፎ ጸባይ የነበራት ሴት ነበረች እና ሌላው ቀርቶ ገዳም ውስጥ እንጀራ የሚጋግሩበት ምጣድ ላይ እጇን እስከ መተኮስ ድረስ አሰቃይታታለች። መጨረሻ ላይ ሴት ስትሞት በጣም አለቀሰች ወለተ ጴጥሮስ እና ለምን አለቀሽ እንደዚህ አይነት መጥፎ ሴት ሲሏት፣ ከንብና ከዝንብ የሚናደፈው ማን? ንብ ነው። ማር የሚሰጠው ንብ ነው። ዝንብ ግን አትናደፍም፣ ማር ግን አትሰጥም። እና የዚህ ሴት መናደፍ፣ መሳደብ፣ መናገር ለእኔ ማር ነበር የሚሰጠኝ። ትዕግስት አስተምሮኛል፣ ዋጋ ሰጥቶኛል። እና በህይወታችን አንዳንድ ማር የሆነ ነገር ልናገኝባቸው የምንችላቸው ሰዎች አሉ። በክፋታቸውም ጭምር ትሬን ያደርጉናል። ከቻልን መታገስን ያስተምሩናል። ሌላው እንደነሱ መሆንም ምን ያህል እንደሚያስጠላ ያስተምሩናል። በጣም መጥፎ ከሆኑ እንደዚህ መሆን ለካ አይገባም የሚለውንም አንድ መጽሐፍ ጥሩ ከሆነ ጥሩ ነው፣ ጥሩ ካልሆነ ጥሩ ያልሆነ መጽሐፍ እንዴት እንደሆነ ያሳያል አይደል? መጥፎ መጽሐፍ እንዴት እንደሆነ ይባላል። እና በፖዚቲቭ ልንጠቀምበት እንችላለን። በጣም ደስ ይላል ሄኖክ። በጣም የሚጠቅሙን ነገሮች ነው እስካሁን እየነገርከኝ ያለው። አሁን ደግሞ ስለ መጽሐፍቶች እስቲ ትንሽ አስተዋውቀን፣ መጽሐፉንም ሀሳቦቹንም ደግሞ በትንሽ ውስጥ ያብራራለን። አዎ መጽሐፎች እኔ አንዱን ላስተዋውቅና የቀሩትን አንባቢያን ይፈልጉታል። ሕማማት ይሰኛል መጽሐፍ። አሁን 15ኛ እትሙ ገበያ ላይ ነው። ጃፋር መጽሐፍት እያከፋፈለው ነው። የሚያተኩረው ክርስቶስ ከተያዘበት እስከ ተቀበረበት ያለው የመጨረሻ 20 ሰዓት ላይ ነው። በዛ ውስጥ በስቃይ ውስጥ ያሉትን ብዙ ነገሮች የሚያተኩር መጽሐፍ ነው። በኦሮምኛ ድኩቢ ተብሎ ተተርጉሟል። በሕማማት በትግርኛ ተተርጉሟል። በእንግሊዝኛም ኦልሞስት ህትመት ላይ ነው።
እዚህ ላይ የሚያዩት ማለት ነው ተመልካቾች። ለአንቺ ይዤ መጥቻለሁ። በጣም ሌሎች የቀሩ አመሰግናለሁ። 13 መጽሐፎች አሉ። እነሱ ገበያ ላይ ማግኘት ይችላል።